አመሰግናለሁ። በጣም ነው አመሰግናለሁ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። Unknown caller. ሄሎ ኡስታዝዬ እንደምናመሸህ ሰላም ሰላም፣ እንዴት አመሸህ? ደህና ነህ ወይ ወንድም አለም? እግዚአብሔር ይመስገን በጣም ደህና ነኝ። ቬሪ ኢንትረስቲንግ ቶፒክ ነው ዛሬ ያመጣው። መጀመሪያ አሁን መጨረሻ በተወራው ላይ ሀሳብ ልስጥና አልሲሲም ላይ አንድ ሁለት አለችኝ የምለው ይኸውልህ እንግዲህ እኛ አሁን በጣም ደስ የሚል ነገር ነው ሰውየው የሚናገረው ስለ ሀገራችን፣ ስለዚህ ስለ ክብረ ነገስት በዛ ዙሪያ ላይ ያለውና እኔ ማክዳ የኛ ነች ብለን ነው ምናምነው። ማክዳ ማለት ሳባ ነው። ያው በእነሱ ሳባ ነው የሚሏት የመኖቹ ላይ ክሌም ያደርጓታል። የኛ ነች ነው የሚሉት፣ እኛም ደግሞ የኛ ነች ነው የምንለው። ታሪካችን ይሄ ነው። እስከዛሬ እንደዛ ነው የሚሉት የመኖቹና ለአረቦቹም የማሳመን እዛ ዓለም ውስጥ እዛ ሚድል ኢስት ላይ ይሄ ታሪክ በእነሱ እይታ በቃ የመናውያን አድርገው ነው የወሰዷት። እኛም ብዙ ባለመስራታችን ከኛም ችግር ሊኖር ይችል ይሆናል፣ ግን በጥንቃቄ ታሪኩ አለ። ሰሜን ኢትዮጵያ ውስጥ ይሄ ታሪክ በስነ ስርዓቱ ፕሪዘርቭድ የሆነ ታሪክ ነው። እኛም ብለው ታሪካችን የሚነግረን ማክዳ ሰለሞንን ከሱ ጋር ባላት ግንኙነት ሚኒሊክ ተወልዶ ከዛም ታቦቱን ይዛው እንደመጣች ነው ታሪክ የሚነግረን አክሱም ድረስ እና የአዲስቷን እስራኤል የሚል አይነት ሳቢ ባለው ሁኔታ ያ ተገንብቶ ናሚን ያመጥቶ እዛው እስካሁን ድረስ ታቦታው እኔ እጄ አክሱም ሲሆን አንድ ጊዜ በውጭ ያው ጎብኝቼ መጥቻለሁ። በሆነ ጊዜ የዛሬ 17 ዓመት ገደማ አለ ያ አክሱም እንቱ ታቦቱ የተቀመጠበት አርክ ኦፍ ዘ ኮቨናንቱ ማለት ነው። እና የምዕራብ ታሪክ ጸሐፊያኖች ደግሞ በተለያየ ቦታ ላይ ስታነብ የሚገርም ነገር ብዙ የተለያየ የሚሉት ነገር አለ። ለምሳሌ አክሱማውያን ንጉሳዊ ቤተሰብ ከሰለሞናዊ ንጉሳዊ ቤተሰብ ጋር የሚያገናኛቸው የዳይናስቲ ላይ መረጃ የለም የሚሉት ነገር አለ። እዛ ላይ የሚጠቀሱት ይኩኖ አምላክ ናቸው። ብዙ ጊዜ ይኩኖ አምላክ የሰለሞኒክ ዳይናስቲ አይደሉም የሚሉት ነገር አለ። ይሄ ምዕራባውያኖቹ የሚሉት ነው የምነግርና የነሱ የሚሉት ምክንያት ያው 13ኛው ሴንቸሪ ንጉስ ስለነበሩ እሳቸው ሰለሞናዊ ስርወ መንግስት ደግሞ በ10ኛው ሴንቸሪ ቢፎር ክራይስት ማለት ነው ስለነበር ያ ማለት የ300 ዓመት ልዩነት ገደማ ስለሆነ ኢትዮጵያን እስከዛሬ ያው እንግዲህ ያ ታሪኩ እንደዛ ነው የሚያሳየው። ግን የክብረ ነገስት መጽሐፍ አጻጻፉ ደግሞ ከዛ በኋላ እንደተጻፈ አይነት ገብቷል። ክብረ ነገስት መጀመሪያ በኮፕቲክ ተጻፈ ይሏል፣ ከዛ በአረቢክ፣ ከዛ በግዕዝ እና በዛም ደግሞ ከፍተኛ አስተዋጽኦ ክብረ ነገስቱ ለመጻፍ ከፍተኛ አስተዋጽኦ በይኩኖ አምላክ እንዳለው ታሪክ ይነግረናል። ዛጉዌ ስርወ መንግስት የዘመን ነበረ ቆይ እንደርታ ምናምን የሚባል እዛ አካባቢ ያለ የዛ ሀገር ከፍተኛ ያገረ ገዢው የነበሩት ሰውዬ ለዚህ መጽሐፍ ሚና እንደነበራቸው ገብተዋል። ከቀሳውስቶቹ ጋር ከነ አቡኑ ማን ነበር አባ ገሪማ ነው ምናምን የሚባሉ ሰው ጋር በትእዛዝ ሰጥተዋቸው እኚህ አገረ ገዢው በዛ ዘመን እንዲጻፍ ትእዛዝ ሰጥተው እንዳደረጉት አይነት ይጠቁመናል። እና የማዕከላዊ እኛም እናምነው የማዕከላዊ ሰለሞን ሴንትራል ሰለሞኒክ ናሬቲቭ መጽሐፉን የጻፉበት ትርክት ከዛጉዌ ዳይናስቲ ጋር የሰለሞኒክ ዳይናስቲ እንደሆነ አብሮ የተያያዘ እንደሆነ ነው የሚነግረን አለው ኮኔክሽን። ግን ከኢትዮጵያ ታሪኮቹ በጣም ዘመናት ወጥተው እኛም ብዙ አይደል አልተማርንበትም። ብዙ ያው በዚህ ዙሪያ ብዙ አልተማርኩም። ዛጉዌ እዚህኛው ላይ የሰሎሞኒክ እና የዛጉዌ ላይ ያለው ኮኔክሽን እና የማክዳንም ሁኔታ ማለት ነው ገብቷል። እኛ የምናውቀው ግን ኢትዮጵያዊ ሁና ለዘመናት የኛ እንደሆነች ነው የምናውቀው። የመኖቹ ክሌም ያደርጓታል እንዳልኩ ያ ትርክት ነው አሁን ያስቸገረን። አንዳንዴ እንዲትሰማዋል ያወጡታል፣ ይከቱታል፣ ይገቡታል። ከኛ ታሪክ አዋቂዎች ከኢትዮጵያኖች
በደንብ እንደው በዩኒቨርሲቲ ደረጃ አሉ ከባባር ታሪክ አዋቂዎች አሉ በዚህ ዙሪያ። ከእምነቱም ዙሪያ ደግሞ ዋናው በኦርቶዶክስ ቤተክርስቲያን ዙሪያ ነውና ነገርየው የነበረው ትርክት ከዛ ብንሰማው ሞር በጣም ኢንትረስቲንግ የሆነ ቶፒክ ነው ያመጣው። እኔ የተወሰኑ ነገሮችን በራሴ የማነባቸው ነው ሜንሽን ያደረኳቸው። ምክንያቱም የነበሩ ትስስሮች አሉ፣ ድጋፎች አሉ። ለሰለሞኒክ ዳይነስቲ አስተዋጽኦ ያደረጉ ናቸው የዛጉዌ ዳይነስቲዎች እንደሚለው አንዳንድ ቦታ ላይ እንዳነበብኩት እና ቬሪ ኢንትረስቲንግ ነው ኡስታዝ። ታሪካዊ ሰዎችን ማምጣት ይችላል። እንትና አይን መክፈቻ ብቻ ነው። እኛ ከዚህ በኋላ እንዳልኩት ይሄ ጣቢያ ማድረግ አለበት ምንለው ለዚህ ነው። በዚች ባለችን ሰዓት ይሄን ሁሉ ማድረግ አንችልም። ስለ ዳሴ ማውርተን ስለምኑ ማውርተን አንችልም። ግን ሰዓት ጨምረን ስቱዲዮአችን ሰፋ አድርገን ፖድካስት ለብቻ ይኖረናል፣ የውይይት መድረኮች ይኖሩናል፣ ሌሎች ሰዎችን ጋብዘን እዚሁ ቦታ ላይ ምናወያይበት ሰዓት ይኖራል፣ በአካል ስብሰባ አድርገን ምናወራበት ይኖራል። ይሄን ሁሉ ስናደርግ ይሄን ሁሉ ለማድረግ ነው ጣቢያችን መስፋት አለበት ምንለው። መደገፍ ያለበት ተቀብያለሁ። ቴንክ ዩ ለማለት እሺ። አልሲሲን በተመለከተ አንድ ሁለት ኡስታዝ እሱ እንግዲህ እንዳልከው በአንድ ራስ ሁለት ምላስ ብለሃል ቅድም። ከያም ሰውየውም ሲናገር ዛ የሙስሊም ምን ሁለት ምላስ አራት ምላስ የማይሆንም እነሱ በየጊዜው የሚያወሩት የተለያየ ነው መጥቶ ጅቡቲ እንግዲህ ለአንድ ሰዓት መጥቶ ወጥቷል። ከዛም በላይ አልቆየም እንደተረዳሁት በመረጃ እንዳነበብኩት በአራት ወታደራዊ አውሮፕላን ታጅቦ ነው። ለዛም ፈርቶ የቀጠናውን ይፈራዋል። ዞሮ መጥቶ ወጥቷል እና ያንዣበበናል ሰውየው እንግዲህ ያንዣበበናል። የኛን አካባቢ ባለፈው ኤርትራ፣ ሶማሊያ፣ ጅቡቲ ዋናውን ውሃም ያጠጣውን ሀገር ዋናው ኢንተረስቱ ያለበትን ሀገር እየተወዝና እዛ ይዞራል። ጅቡቲ እንግዲህ አሁን ምን እንደምላ አላውቅም። ያቺ ትንጥዬ የሆነች ሀገር የኛው አካል የነበረች ሀገር በታሪካዊ ስህተት በአንድ ወቅት በፈረንሳይ ኮንትራት ተሰጣ በዛው የቀረች ነች። አሁን ዛሬኛ ወደብ አልባ ሁነን ስለ ወደብ ጉዳይ ስለ ሬድ ሲ ምናምን ልንወያይ ብሎ መጥቶ እሱንም እንዳንዱ ሪዝን ነው ቅድም ሲጠቅስ የሰማሁት የሬድ ሲ ምናምን የሚል እኛ ላይ ቀጠናው ላይ ሾር ስለሌለም በአሁን ወቅታዊ ስታተሳችን ኤክስክሉድ የሆነን አይነት አድርገው እነሱ የብቻቸው የሚወያዩት አይነት ነው። ይሁን ኦኬ ባይላተራል ቶክ ነው ሊል ይችላል። በመሀሉ ደግሞ የጅቡቲ የውጭ ጉዳይ ሚኒስትር የነበረው አሁን የአፍሪካ ህብረት ሊቀመንበር ነው። የሆነ ሊጠቃቀሙት ፕላትፎርሙን አመቻችቶለት አንደርግራውንድ ሊኖር የሚችል ነገሮች ይኖራል። መብቱ ነው። አንድ ሀገር የአፍሪካ ሀገር መሪ ነው፣ ሊነጋገር ይችላል። ግን የሚጠቁምልን ሰውየው ዋነኛዋን ውሃ ጠጪውን የናሽናል ኢንተረስቱን ሀገር እየተወ እዛ አካባቢ የሚያንዣበበው እኔ ደግሞ ለዛ ነው ዛሬ በአረብኛ የሰራሁት ፕሮግራም ይሄንኑ የሚመለከት ነው። ግብጽ እስካሁን የምትሄድበትን ድሮ ከ70 ዓመት ጀምሮ የምትሄድበትን አካሄድ አልተወችም ማለት ነው። ማጨናነቅ፣ ማጣበብ፣ መግፋት የመሳሰሉትን ይሄ አካሄድ ሳይሆን የሚያዋጣት ሲሲ መጀመሪያ ሲመጣ ልክ እንደ አባስ ሸራቂ ይሄ የኤሌክትሪክ ማመንጫ ነው ምንም ችግር የለውም ስሩ እናግዛቸዋለን ሁሉ ሲል ነበርና ያ ተቀይሮ ከዛ ናይል ንስር ቁጥር 1 2 እያለ የአውሮፕላን ጋጋታ ሌላም ሲያሳየን ነበርና ስለዚህ ያን አካሄድ መሄድ የለበትም የሚል ነው። ቴንኪው በጣም ነው ማመሰግነው። እንግዲህ ለማጠቃለል እንድሰጥ ጠቅላላ አርጋት አንድ ደቂቃ ልጠቅልላት። ይኸውልህ አንተ ቅድም ብለሃል ናይል ማለት ኢትዮጵያ ነች ብለሃል። ድሮ የነሱ ናሬቲቭ the Nile is Egypt is Nile እያሉ ለዘመናት የቆዩበት ናሬቲቭ የህዳሴ ግድብ ጌም ቼንጀር ነው። ገብቷል፣ ለውጦታል። በቃ ያ ናሬቲቭ ለዘመናት እኛም ዘፍነንለታል፣ እነሱም ዘፍነውለታል በዘፈን ደረጃ። ግን እኛ ደግሞ ፕራክቲካሊ መሬት ላይ ያወረድነው ነገር ያንን ናሬቲቭ ቀይሮታል። አለበለዚያ እንግዲህ ይቀጥሉበት። እኛ ግን በቀደም እንዳልኩ እስራኤል አሁን እነሱ እኛ አካባቢ ከተሽከረከሩ እኛ አሁን ያለን አማራጭ ምንም ምርጫ የለንም። እንዳልከው የአረብ ሀገራቶችን በቀደም ያወራነው ላይ ከሁሉም ጋር መስራት እንደተጠበቀ ሆኖ የነሱ ደግሞ ጎረቤት ቦርደር የሚያዋስናት ሀገር ለኛ አሁን ኦንሊ ካንትሪ ያለችው እስራኤል ነች። ምክንያቱም ሱዳን ሌላ ችግር ላይ ነች ምናምን ከእስራኤል ጋር ለዚህ ነው እስራኤልን ደጋግሜ ባለፈው አንስቼው ነበር። በዚህ መልኩ እንደውም ጠቅላይ ሚኒስትሩም ተነስቶ ጉብኝት እንዲያደርግ ነው ደስ ይለኛል። ልንገር እነሱ እንደየመጡ ይሽከረካ አንዴ ኤርትራ አንዴ ሶማሊያ አንዴ we should go there and discuss navigate የተለያየ ነገር
ማድረግ ብንችል ለነሱም እንደ ዌክ አፕ ኮል አድርጎ ይወስዳል። ጅቡቲን በተመለከተ ግን ባለፈው አንድ ጊዜ ስዩም ተሾመ በሬዲዮ ላይ ያለው አባባል አለ በጣም የተመቸኝ። አላርፍ ካለች እንደ ድንች ላጥላጥ አድርገን መብላት ነው ብሏል። በጣም ደስ ያለኝ አባባል ነው። ትክክል ነው። አላርፍ ትንሽ 900,000 ሰው ይዛ የምትንቀሳቀስ ሀገር ነች። ከኛ ጋር ያላቸው ያው በጣም አሁን የሚያሳዝነው በእነሱ ላይ ነው። በቃ ያለን የኢኮኖሚካችን የወደባችን እነሱ ላይ መሆኑ ያሳዝናል። በቃ አደገኛ አደጋ ላይ ነው ያለን። አይ ግን 900,000 ሰው ይዘህ ከ120 ሚሊዮን 130 ሚሊዮን ህዝብ ጋር የማይሆን አይነት ድራማ ውስጥ ምናምን ቢገቡ ያው ጽዋቸው ምን እንደሆነ ለመገመት አያዳግትም። ትንሽ በጣም ነው የማመሰግነው። ታንክ ዩ ኦኬ ወንድም አለ